ሰላም እንዴት ናችሁ? እስኪ ዛሬ ቆንጆና የሚጣፍጥ የድፍን ምስር ሰላጣ እንስራ። ሞክራችሁ ታውቃላችሁ? በጣም ነው የሚጣፍጠው። እዚህ ጋር ቲማቲሙን በደንብ አድርጌ ፍሬውን ካወጣሁኝ በኋላ በዚህ መልኩ ከተፍኩኝ ማለት ነው። ከዛን ቲማቲሜን ከትፌ ከጨረስኩኝ በኋላ ሽንኩርቱን ደቅቅ አድርጌ ከትፈዋለሁኝ። ቃሪያውንም ፍሬውን በደንብ አድርገን ማውጣት አለብን። በዚህ መልኩ አዘጋጀሁኝ ማለት ነው ከተፌ። ከዛ ነጭ ሽንኩርት፣ ዝንጅብል፣ ነጭ ሽንኩርትና ዝንጅብል ሳይበዛ ሰላጣ በጣም ያጣፍጣል። እዚህ ጋር አቮካዶ አለኝ ቆረጥ ቆረጥ አድርጌ ጨመርኩኝ ማለት ነው። ከዛ የተቀቀለ ድፍን ምስር በላው ላይ ጨመርኩኝ። እዚህ ጋር ቆንጆ በርበሬና ጨው ሎሚ በላው ላይ ጨመቅኩኝ ማለት ነው። ከዛ ዘይት እንጨምርበታለን። በደንብ አድርገን እናዋህደዋለን። በደንብ አድርገን ካዋሃድን በኋላ በሰላጣችን ላይ እንጨምርና በደንብ አድርገን ሰላጣችንን እንቀላቅለዋለን ማለት ነው። እንደምታዩት በጣም የሚያምርና የሚጣፍጥ ሰላጣ